ሰላም ጤና ይስጥልን ክቡራን አድማጭ ተመልካቾቻችን እንደምን ቆያችሁልኝ እያልኩኝ ወደ ሳቱ መረጃዎቻችን ተሻገርኩኝ። ወደ መረጃዎቻችን ስንሻገር ታዋቂውና ተወዳጁ የእግር ኳስ ተጫዋች ሮናልዶ በእስራኤልና የኢራንን ጉዳይ አስመልክቶ ያልተጠበቀ መልእክት ለአሜሪካው ፕሬዝዳንት ልኳል። ይህም ፕሬዝዳንቱን ጨምሮ በርካቶችን እያነጋገረ ያለ ጉዳይ ነው። ታዋቂው ተጫዋች ለፕሬዝዳንቱ ምላክ የሚለውን ዜና በዝርዝራችን አካተናል የምናስደምጣችሁ ይሆናል። በሌላ መረጃ አምስተኛ ቀኑን ያስቆጠረው የእስራኤልና የኢራን ጦርነት ዛሬ አዳሩን ከፍተኛ ሚሳኤልን አስወንጭፈዋል። በዚህም በርካታ ውድመቶች ደርሷል። ይህን ተከትሎ የእስራኤል ቀኝ እጅ የሆኑት የአሜሪካው ፕሬዝዳንት ለመላው ኢራን ዋና ከተማችሁን ለቃችሁ ውጡ፣ ዛሬ ከባድ ችግር ይፈጠራል ሲሉ አሳስበዋል። ሙሉ መረጃውን ይዘናል የምናጋራችሁ ይሆናል። የአሜሪካው ፕሬዝዳንት ከዚህም ባሻገር በካናዳ የሚያደርጉትን የጂ7 ስብሰባን አቋርጠው ወደ ዋሽንግተን ከተመለሱ በኋላ በእስራኤልና በኢራን ጉዳይ ላይ ከደህንነቶቻቸው ጋር ጥብቅ ስብሰባ ማድረጋቸውን ተከትሎ በመካከለኛው ምስራቅ ሽብር ቀስቅሷል። የመረጃውን ዝርዝር የምናስደምጣችሁ ነው። ሌላኛው መረጃችን የኢትዮጵያ አየር መንገድ በረራ ማቋረጡን ገልጿል። የኢትዮጵያ አየር መንገድ ያወጣውን መግለጫ ሙሉ በሙሉ የምናስደምጣችሁ ነው። በሌላ መረጃ የጊኒ ቢሳው ፕሬዝዳንት የእስራኤልና የኢራን ጦርነት ካልቆመ ሀገራቸው ከፍተኛ የሆነ እርምጃ እንደምትወስድም ገልጸዋል። ሙሉ መረጃውን ይዘናል በዝርዝር የምናስደምጣችሁ ነው። ሌላኛው መረጃችን የኢራን የውጭ ጉዳይ ሚኒስተር መግለጫ አውጥቷል። ይህንንም በዜናችን አካተናል። ክቡራን አድማጭ ተመልካቾቻችን ለእርስዎ ጠቃሚ ብለን ያሰብናቸው መረጃዎች ይዘናል። እስከ ዝግጅታችን ፍጻሜ አብራችሁን ቆዩ። ታዲያ ለቻናላችን አዲስ ከሆናችሁ መሰል መረጃን ለማግኘት ቪዲዮ ላይክ፣ ሼር ያድርጉ። ቻናሉን ሰብስክራይብ በማድረግ የደውል ምልክቱን መጫኖ እንዳይረሱ። በድጋሚ እስከ ዜናችን ፍጻሜ አብራችሁን ቆዩ ስንል የአክብሮት ግብዣችን ነው። በእስራኤልና ኢራን መካከል የተነሳው ግጭት አምስተኛ ቀኑን ይዟል። የሀገሪቱ የአየርና የሚሳኤል ጥቃት ልውውጥም እንደቀጠለ ነው። የእስራኤል ብሔራዊ የአደጋ ጊዜ አገልግሎት እንዳስታወቀው ኢራን በማዕከላዊ እስራኤል ትናንት ሌሊት በፈጸመችው ጥቃት 5 ሰዎች ሲሞቱ በርካቶች ደግሞ ቆስለዋል። እሁድ ዕለት እስራኤል በቴህራን በፈጸመችው ጥቃት የኢራን ጦር ኃይሎች የስለላ ክፍል ኃላፊዎችንም ገላለች። በሁለቱ ሀገራት መካከል ግጭት የተቀሰቀሰው አርብ ዕለት እስራኤል የኢራንን የኒውክሌርና ወታደራዊ ተቋማትን ካጠቃሽ በኋላ ነው። ኢራን በሰው አልባ አውሮፕላኖችና በባለስቲክ ሚሳኤሎች ምላሽም ሰጥታለች። እስራኤል ጦር ወታደራዊ መሰረተ ልማቶች ላይ ያነጣጠረ እቅድ ለመፈጸም በሚል ነዋሪዎቹ ከሰሜናዊ ምስራቅ ቴህራን ለቀው እንዲወጡም አዟል። ከጥቂት ጊዜ በኋላ የአሜሪካ ፕሬዝዳንት ዶናልድ ትራምፕ ነዋሪዎቹ በሙሉ ከቴህራን ለቀው መውጣት አለባቸው የሚል ማስጠንቀቂያ ትሩዝ ሶሻል በተሰኘው ማህበራዊ ሚዲያቸው ላይ አስተላልፈዋል። ከሁለቱ ሀገራት ግጭት ጋር ተያይዞ ፕሬዝዳንት ትራምፕ በካናዳ እየተካሄደ ያለውን የቡድን 7 ጉባኤ ሳይጠናቀቅ ቀደም ብለው ተመልሰዋል። ማክሰኞ ማለዳ በቴህራን ከፍተኛ ፍንዳታና ከባድ የአየር መከላከያ እሳት መነሳቱን የኢራን መገናኛ ብዙሃን መዘገባቸውን ሮይተርስም አስፍሯል። ከኢራን በርካታ ሚሳኤሎች መወንጨፋቸውን ተከትሎ የእስራኤል ባለስልጣናት በርካታ ግዛቶችን የሸፈነ ማስጠንቀቂያ አውጥተዋል። ከዚያ ቀደም ብሎ እስራኤል በቀጥታ የተላለፈ የነበረ የኢራን የመንግስት ቴሌቪዥን ላይ ጥቃት ፈጽማ ፕሮግራሙ ከመቋረጡ በፊት ጉዳት መድረሱም ተገልጿል። ኢራን የአየር ክልላውን መዝጋቷን የመንግስት መገናኛ ብዙሃንም ዘግበዋል። የኢራንና የእስራኤል ግጭት ተባብሶ አምስተኛ ቀኑን መያዙን ተከትሎ የአሜሪካው ፕሬዝዳንት ዶናልድ ትራምፕ በካናዳ እየተካሄደ ያለውን የቡድን 7 ጉባኤ ከመጠናቀቁ በፊት አቋርጠው መመለሳቸው ተገለጸ። በኢራንና በእስራኤል መካከል እየተባባሰ ከመጣው ግጭት ጋር ተያይዞ ፕሬዝዳንቱ ወደ ዋሽንግተን መመለስ አለባቸው ሲል ዋይት ሀውስ አስታውቋል። ግልጽ በሆኑ ምክንያቶች ቀደም ብዬ መመለስ አለብኝ ሲሉ ትራምፕ የተናገሩ ሲሆን የዋይት ሀውስ ብሔራዊ ደህንነት ምክር ቤት እንዲሰበሰብም ትዕዛዝ ማስተላለፋቸውም ሪፖርቶችም ወጥተዋል። አሜሪካ በመካከለኛው ምስራቅ ያለውን የመከላከል አቅም ለማሳደግ ወደ ቀጠናው ተጨማሪ መሳሪያ እንደምታሰማራ የአሜሪካ መከላከያ ሚኒስትሮች ኤክሴት ተናግረዋል። ነገር ግን አሜሪካ እስራኤል በኢራን ላይ የፈጸመች ያለችውን የማጥቃት ዘመቻ ልትቀላቀል ትችላለች የሚሉ አስተያየቶችን የአሜሪካ ባለስልጣናት ውድቅም አድርገዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ 17 ሚሊዮን ነዋሪዎች ከሚኖሩባት የኢራኗ መዲና ቴህራን አስቸኳይ ለቀው እንዲወጡ ትሩዝ ሶሻል በተሰኘው ማህበራዊ ሚዲያ ገጻቸው አስተላልፈዋል። የፕሬዝዳንቱ አስተያየት የተሰማው የእስራኤል ጦር በመቶ ሺዎች ከሚኖሩባት ከሰሜን ማህበራዊ ቴህራን እንዲወጡ ማስጠንቀቂያ ከተሰጠ በኋላ ነው። ትራምፕ በዚህ ልጥፋቸው ላይ ኢራን በቅርቡ በተካሄደው የአሜሪካንና የኢራን የኒውክሌር ድርድር ላይ ያቀረቡትን ስምምነት መፈረም እንደነበረባትም አስፍረዋል።
ኢራን የኒውክሌር መሳሪያ ሊኖራት አይችልም ደጋግሜ ተናግሬያለሁ ብለዋል። አክለውም ሁሉም ነዋሪዎች በአስቸኳይ ቴህራንን ለቆ መውጣት አለበት ሲሉ ትዕዛዛቸውንም አስፍረዋል። የኢራን መንግስት የቴሌቪዥን ጣቢያ አካል የሆነው የኢራን ኢስላማዊ ሪፐብሊክ ኒውስ ኔትወርክ በእስራኤል ጥቃት እንደደረሰበትም ተገለጸ። የቴሌቪዥን ጣቢያው ጥቃት የደረሰበት የእስራኤል መከላከያ ሚኒስቴር የኢራን መንግስት መገናኛ ብዙሃንን ለማጥፋት ተቃርቧል ሲሉ ከዛቱ በኋላ ነው። የወጡ ቪዲዮዎችም በስቱዲዮ ውስጥ ፍርስራሽ ሲወድቅና ዜና አንባቢዋ ተነስታ ስትሄድም አሳይቷል። ለኢራን የመንግስት መገናኛ ብዙሃን የሚሰራ ጋዜጠኛም ጥቃቱን ተከትሎ የቴል አቪቭን ጣቢያ ያለበት ህንፃ በእሳት ተያይዞ የሚያሳይ የመጀመሪያ ቪዲዮም አጋርቷል። በቪዲዮ ላይ ጋዜጠኛው የኑስ ቫድሉ በጥቃቱ ምን ያህል ባልደረቦች እንደተገደሉ እንደማያውቅም ሲናገርም ተሰምቷል። ጣቢያው ከጥቃቱ በኋላ ለጥቂት ደቂቃዎች ከተቋረጠ በኋላ በቀጥታ ስርጭት ወደ አየርም ተመልሷል። ጣቢያው በቴሌቪዥኑ ላይ ባስተላለፈው የጽሁፍ መልእክት ፕሮግራሞች ያለምንም መቋረጥ ወደ ቀጥታ ስርጭት መመለሳቸውንም ገልጿል። በሌላ የጽሁፍ መስመርም እስራኤል ጭካኔ በተሞላበት ጥሰት የኢራን ቴሌቪዥን ጣቢያዎችን ከሚገኙበት ህንፃ መካከል አንዱ ኢላማ አድርጋለችም ብለዋል። እስራኤል ጥቃት በመፈጸም አቅን ለማፈን እየሞከረች ነው ሲሉም ከሰዋል። ከዚህ ጋር ተያይዞ ኢራን ፓርላማ የኒውክሌር ስርጭት መከላከያ ስምምነት ለመተው የሚያስችል ረቂቅ ህግም እየተዘጋጀ ነው ተባለ። የኢራን የውጭ ጉዳይ ሚኒስቴር ዛሬ እንዳስታወቀው የፓርላማ አባላት ቴህራንን የኒውክሌር ስርጭት መከላከያ ስምምነት እንድትተው ሊገፋፋ የሚችል ረቂቅ ህግም እያዘጋጀ ነው ብለዋል። በተመሳሳይ ጊዜ ቴህራን የኒውክሌር ጦር መሳሪያ እንድታመርትም ያላትን ይፋዊ አቋምም አረጋግጠዋል። የሚኒስተሩ ቃል አቀባይ እስማኤል ባጋዬ በጋዜጣዊ መግለጫቸው ላይ ቴህራን ስምምነቱን ልትለቅ እንደምትችል ለተጠየቁት ጥያቄ ሲመልሱ በቅርቡ ጊዜ በተከሰቱት ክስተቶች ምክንያት ተገቢውን ውሳኔ እንወስናለንም ብለዋል። መንግስት የፓርላማ ህጎችን ማስፈጸም አለበት፣ ነገር ግን እንዲህ አይነቱ ሀሳብ አሁን እየተዘጋጀ ነውና በሚቀጥሉት ደረጃዎች ከፓርላማ ጋር እንተባበራለንም ብለዋል። በሌላ በኩል የኢትዮጵያ አየር መንገድ በእስራኤልና በኢራን ጦርነት የተነሳ ከአዲስ አበባ ወደ ቴል አቪቭ የሚደረገውን በረራ አቋረጠ። የኢትዮጵያ አየር መንገድ በእስራኤልና ኢራን ጦርነት የተነሳ ከአዲስ አበባ ወደ ቴል አቪቭ የሚያደርገውን በረራ ማቋረጡ ተዘገበ። የኢትዮጵያ አየር መንገድ በአዲስ አበባና በቴል አቪቭ መካከል በሁለቱም አቅጣጫ የሚደረጉ በረራዎች በአውሮፓውያኑ አቆጣጠር እስከ ሰኔ 22 ቀን 2025 ድረስ መቋረጣቸውን ባወጣው መግለጫም አስታውቋል። አየር መንገዱ ለፈጠረው ችግር ይቅርታ ጠይቆ ደንበኞቹ የትኬት መሸጫ ቢሮቸውን እንዲያናግሩ መክሯል። አየር መንገዱ በረራውን መቼ እንደሚጀምርና አዲስ መረጃዎችን እንደሚያሳውቅም ጠቅሷል። እስራኤልና ኢራን መጠነ ሰፊ ጦርነት ከጀመሩ ቀናት ተቆጥሯል። እስካሁንም በሁለቱ ወገን የሰው ሕይወት ንብረት ላይ ትልቅ ጉዳትም ደርሷል። በሌላ መረጃ ከታዋቂው እግር ኳስ ተጫዋች ከክርስቲያኖ ሮናልዶ ጋር የተያያዘ መረጃ አግኝተናል። ወደ ዝርዝሩ እንሻገር። ፖርቹጋላዊ ኮከብ ክርስቲያኖ ሮናልዶ እየተባባሰ የመጣውን የእስራኤልና የኢራን ጦርነት አስመልክቶ ለአሜሪካው ፕሬዝዳንት ዶናልድ ትራምፕ መልእክትም አስተላልፈዋል። የ5 ጊዜ የባሎን ዶር አሸናፊው ክርስቲያኖ ሮናልዶ በሀገሪቱ መካከል ያለው ውጥረት እንዲረግብ ሰላም ለዓለም የሚል መልእክትም ማስተላለፉም ይፋ ሆኗል። ፕሬዝዳንት ዶናልድ ትራምፕ ጨዋታው ለሰላም የሚል ያልተጠበቀ ስጦታ ከክርስቲያኖ ሮናልዶ እንደተላከላቸውም አሳውቀዋል። ሮናልዶ የፈረመበትን የፖርቹጋል ብሔራዊ ቡድን መለያ ከአውሮፓ ምክር ቤት ፕሬዝዳንት አንቶኒዮ ኮስት እጅ የተረከቡት የሪፐብሊካኑ ተወካይ በአሁኑ ሰዓት ለቡድን 7 ስብሰባ ካናዳ ላይ ይገኛሉ። ይህ ታዋቂ የእግር ኳስ ተጫዋች ያለውን ዝና በመጠቀም ጦርነቱ እንዳይባባስ የበኩሉንም እያደረገ ነው። በሌላ በኩል የጊኒ ቢሳው ፕሬዝዳንት ኡማሮ ሲሲኮ ኢምባሎ እስራኤልና ኢራን ግጭታቸውን እንዲያቆሙ አሳስበዋል። ፕሬዝዳንቱ አክለውም ሀገራቸው ግጭቱን ለማስቆም እርምጃዎች ልትወስድ እንደምትችልም አስጠንቅቀዋል። ሲሲኮ ኢምባሎ ማስጠንቀቂያውን የሰጡት ከቢሳው አየር ማረፊያ ከሳፊም ከተማ ጋር የሚገናኘው በቻይና ትብብር የተገነባው የጊኒ ቢሳው የመጀመሪያ 8.2 ኪሎ ሜትር አውራ ጎዳና ሲመረቅ ባደረጉት ንግግር ነው። በበዓሉ ላይ የተገኙት ሰዎች ንግግር ያደረጉት የጊኒ ቢሳው ፕሬዝዳንት ዓለም በተለያዩ አካባቢዎችና ሀገራት መካከል የሚደረገው ጦርነቶች የተወሳሰበችበትና አመፀኛ እንደሆነችም ተናግረዋል። ኡማሮ ሲሲኮ ኢምባሎ እስራኤል ውስጥ ላሉትና ኢራን ውስጥ ላሉት ወንድሞቻችን ጦርነቱን ወዲያውኑ እንዲያቆሙ እንነግራቸዋለን፣ ካልሆነ ግን ጊኒ ቢሳው ጦርነቱን ለማስቆም ተገቢውን እርምጃ ለመውሰድም ትገደዳለችም ብለዋል። ክቡራን አድማጭ ተመልካቾቻችን ፈጣሪ ለዓለማችን ሁሉ ሰላም ይስጥልን። እንደዚህ አይነት ነገር የምንሰማበት ቀን ማብቂያ ይሁን። ጸሎት እናድርግ፣ ዱዓ እናድርግ። ለሳቱ ይዘንላችሁ የቀረብንላችሁ መረጃዎቻችን በዚህ ተጠናቀቁ። በቀጣይ በሌላ መረጃ እስከምንገናኝ ድረስ በያላችሁበት ጤና ይስጥልን።